ሰላም ሰላም ቤተሰቦች፣ እዚህ ጋር ቤኪንግ ፓውደር ጨምሬያለሁ። እዚህ ጋር ካሜራ፣ እዚህ ጋር 2 ማንኪያ ስኳር፣ እዚህ ጋር 2 እንቁላል። ነጩን ፓርት ነው የጨመርኩት፣ ቢጫውን አልጨመርኩም። ይህን ጨምራለሁኝ። ከዛ ዝብደ ካላችሁ ዝብደ፣ እኔ ግን ሽኖ ለጋን የተጠቀምኩት። ይህን 1 የሻይ ማንኪያ፣ ይሄ ደግሞ ወተት 2 ማንኪያ በውሃ በጥብጬ ጨምረዋለሁ። አብረን እናቦከዋለን ማለት ነው። ይቅርታ ረስቼው ነው። እዚህ ጋር ጨው አለኝ፣ ትንሽ የሻይ ማንኪያ ጨው አለኝ እንደምታዩት። የምንሰራው ዛሬ ቤተሰቦች እዚህ ጋር ምን የምንሰራቸው ዝብደ እንቀባዋለን። ይሄ ዝብደ እንቀባዋለን፣ ብዙም ሳናበዛ በትንሹ የምንቀባው ታችን ብንቀባው ይሻላል። እና ስኔቦል በጣም ቀላል ነው። ስኔቦል በሚተላ ነው የምንሰራው፣ በቸኮሌት በኢትዮጵያ ወይም ቸኮሌት የሚመስለው የሚሉት እና በእሱ ነው የምንሰራው። ከዛ እንደዚህ ካረግን ተቀባ ነው በኋላ እንዳይለስብን እዚህ ጋር እንደምታዩት ካካዋ ነው፣ ካካው ፓውደር። ከዛ ይሄን ላው ላይ መሰነስበታለሁ ማለት ነው። እንደዚህ በደንብ እንሰንስበታለን። ከዛ እዚህ ጋር ደግሞ ገርፋ ወይም ደግሞ በእኛ ገርፋ ነው የሚባለው፣ በአረብኛ በኢትዮጵያ ምንድን ነው የሚባለው በሰዎች እና እሱን ከሱ በአረቢ ገርፋ ነው የሚባለው፣ በኢትዮጵያ ምንድን ነው የሚባለው? የሻይ ቅመም ነው የሚባለው አብዛኛው ጊዜ እንጃ፣ ብቻ ኢትዮጵያ ያሰውት። እዚህ ጋር ደግሞ ስኳር ቡኒ፣ ስኳር ነው ግን ቡኒ ነው። እናደርጋለን፣ በዚህ እንጠቀምበታለን ማለት ነው። ስኳር ቡኒ ከሌላችሁ ነጭን ስኳርም ማድረግ ትችላላችሁ። በየሰው ቤት ሁሉ አንድ አይነት ማቴሪያል አይገኝም። ባላችሁ ነገር መስራት ትችላላችሁ። ግን ስኳር ቡኒ ቢሆን ለዚህ ይመረጣል። ያ ስኳር ቡኒ ብዙ እንትን አይልም፣ አይጣፍጥም። አንዳንድ ቤት አይወዱም ስኳር እና እንደዚህ እያደረግን ያው ለእናንተ ለማሳየት ያክል ነው። እንደዚህ ተቆረጥን በኋላ እዚህ እናስይዘዋለን፣ እንደዚህ እንጠቀልለዋለን ማለት ነው። እንደዚህ እያደረግን እንጎነጉነዋለን ማለት ነው። ለምሳሌ እንደዚህ እያደረግን እንጎነጉነዋለን። ከዚያ እንደዚህ እናደረግን የመጋገሪያችን ላይ አስራ ላይ እናደርጋለን። አሁን በዚህ ላይ ያደረኩት ለምታዩት ተመሸመጣ ነው። ቤተሰብ ይኸው እንደዚህ ነው የምትጠቀልሉት። እንደዚህ ትይዛላችሁ። 3 ማንድ የኔ ፀጉር እንደምንሰራው ማለት ነው። እና በጣም አሪፍ ነው። ከዛ እዚህ ላይ እንደዚህ ታረጉታላችሁ፣ ትጠቀልሉታላችሁ ማለት ነው። ልክ ሹሩባ እንደምንሰራው ኢትዮጵያ ወፍራም ሹሩባ። ከዛ እንደዚህ ትጠቀልሉታላችሁ ማለት ነው። ከዛ ትወዱታላችሁ ተስፋ አደርጋለሁ። ቤተሰቦች አያችሁት፣ እንደዚህ ነው የሚሆነው ማለት ነው። እና ጨርሼ ተመልሼ እመጣለሁ። ወንዶች ቤተሰቦች እንደዚህ አድርጌዋለሁ። አሁን ፈረንስ ተከትባለሁ። ተመልሼ እመጣለሁ። ቤተሰቦች እንደወደዳችሁ ተስፋ አደርጋለሁ። ቤተሰቦች ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቦች ተመልሼ እመጣለሁ። ቤተሰብ አሁን አስገብቻለሁ። ፈረንስ ለትንሽ ደቂቃ ለ30 ደቂቃ ሚዲየም ላይ አድርገነው እንቆያለን ማለት ነው። ቤተሰቦች ተመልሼላችሁ መጥቻለሁ። እንደዚህ የሚያምር ስኔቦል በካካው ነው የምንሰራው። አብረን እንሰራለን። የትም እንዳትሄዱ እሺ ውድ ቤተሰቦች። ከዛ ይህን መሀሉን እንደዚህ ቀረድ እናደርገዋለን። እንደዚህ ቀረድ ለቸኮሌት እንዲገባለን ማለት ነው። እንደዛ አድርጌዋለሁ። ለምን ውስጡ እንዲገባለን ቸኮሌቱ ማለት ነው። ማሳና በዛ እያደረግን ውስጥ እናስገባበታለን ማለት ነው። እንደ መጠናችሁ እና በጣም አሪፍ ነው፣ ይወዱታል። እንደዚህ ከፈት ማድረግ አለባችሁ ወደ ውስጥ እንዲገባላችሁ ቸኮሌቱ ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ
ውድ ቤተሰቦች አበረታቱኝና አዲስ ጀማሪ ነኝና ፕሊዝ 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 አይታችሁ ሰብስክራይብ አድርጉ። ቤተሰብ ተውተው የሚያየው ብዙ ነው፣ ግን ሰብስክራይብ የሚያደርገው ላይክ የሚያደርገው ትንሽ ነው እና ባካችሁ ውድ እህቶቼ በሀገር ውስጥ የምትኖሩ በውጭም ሀገር የምትኖሩ ባካችሁ ላይክ እያደረጋችሁ ውድ ተመልካቾች እና አበረታታት እና ውድ ተመልካቾች ወዳችኋለሁ፣ አመሰግናችኋለሁ።